ሰላም ሰላም ውዶች፣ ዛሬ በስቡሳ እንሰራለን። ሁለት እንቁላል ተጠቅሜያለሁ። ቀላል ነው። በነገራችን ላይ በስቡሳ አሰራር ሚክሰሩ አያስፈልገንም። በእጃችን እንደዚህ በእንቁላል መብቻው ነው የምንሰራው። እዚህ ጋር ግሽጣ አለኝ፣ ሁለት ማለት ነው። ሁለት ግሽጣ ተጠቅሜያለሁ። አንድ ካፕ ወይንም አንድ ኩባያ ስኳር፣ ሀሊብ ፓውደርም ሚልክ ፓውደሩንም የወተቱን ዱቄትም አንድ ኩባያ ማለት ነው የምጨምረው። ግሽጣው የቆርቆሮም ይሆናል፣ እቺ የእንትኗም ትሆናለች። እኔ ካርቶንም ስለተጠቀምኩ ነው። አንድ ኩባያ ስኳር፣ አንድ ኩባያ የወተቱ ዱቄት። እዚህ ጋር ሲሞሊና በኩባያው ሁለት እናረጋለን። ሁለት እናረጋለን በኩባያው። ሁለት ሲሞሊና ካረግን በኋላ አንደኛው ጨርሶ ሌላ እስከምትከፍት ድረስ ነው የቆየሁት። እዚህ ጋር ደግሞ ኮኮናት ፓውደር ማለት ነው። እሱንም አንድ ኩባያ ነው የምንጠቀመው። አንድ ኩባያ ነው ያረኩት ኮኮናት ፓውደር። ዘይት አንድ ኩባያ፣ ዘይትም አንድ ኩባያ። በራሱ በዚሁ ኩባያ ውሃ አንድ ኩባያ አረጋለሁ ማለት ነው። ውሃም አንድ ኩባያ አደርጋለሁ። ቤኪንግ ፓውደር በትልቁ ማንኪያ ብዙም ሳልሞላው እንደዚህ አደርጋለሁ። ቫኒላ ትንሽ የእንቁላሉን ሽታ ብቻ ለማጥፋት ያህል ትንጥዬ ቫኒላ ተጠቅሜያለሁ ማለት ነው። ሁሉንም አንድ ላይ በዚህ ሚክስ እናረጋለን ማለት ነው። በእንቁላል መምቻው በደንብ አድርገን እንለዋለን ማለት ነው። እንደዚህ ነው የሆነልኝ። በደንብ አድርገን ከመታ ነው በስ እዚህ ጋር እቃዬን ዘይት አረኩኝና ዘይት ቀባሁኝ። ሲሞሊናት ዝም ብዬ ነሰንስበታለሁ እንዳይዝብኝ ማለት ነው። ልክ እንደ ዱቄት እንደምናደርገው ሲሞሊናውን ነው ያረኩት እኔ። ከዛ ሊጤን ጨመርኩ ማለት ነው። ትንሽም መስራት የምትፈልጉ ሰዎች እንትኑን ቀናንሳችሁ በትንሽዬ እቃ መስራት የምትፈልጉ ማለት ነው። ከዛ ኦቭን ጨመርኩት በ200 ዲግሪ። እንደዚህ ሆነልኝ። ያረረ ይመስላችኋል፣ ግን አላረረም። እንዲህ ሲታይ ትንሽ ገባ ያለው ይመስላል፣ ግን እንትን አላለም። ጨረስኩኝ። በዚህ መልኩ ሰርቭ አረኩት። በጣም ነው የሚያምረው። ፍፍት ያለ ነው። ሞክሩት፣ ትወዱታላችሁ። ከሻይ ጋር አስር የምትጠቀሙት ነው። በጣም አመሰግናለሁ ስለምታዩኝ። ቴንክ ዩ ጋይስ።